ብርተኛ ብሎ ለማስፈረጅ ተዘጋጅቷል አብይ አህመድ ከአገዛዙ ጋር በሚደረገው ጦርነት ሽንፈት እየደረሰበት ነው በዛ ምክንያት ሽብርተኛ ብሎ ማስፈረጅ አልፈለገም ስለዚህ አንድ የሆነች ወንጀል አንድ በጣም የምታስደነግጥ ሰውን ሁሉ ኩምትር የምታረግ እንዲህ አይነት ወንጀል ተቀነባብራ መምጣት አለባት ከዛ ተከትሎ የሚመጣው የፈረጃው ጉዳይ ነው ስለዚህ የተዘጋጀ ነው ነገ ከነጎዲያ ዝም ብሎ እጁን የሚያወጣው ፓርላማ ፋኖን ሽብርተኛ ብሎ ሊፈርጅ ይችላል እንግዲህ ነገ ከነጎዲያ ልናየው የምንችለው ጉዳይ ነው ምን እንዳይሆን ሽብርተኛ ተብሎ መፈረጅ ምንድነው የሚያመጣው ጣጣ ለምን በኢትዮጵያ ታሪክ ውስጥ እንደታስታውሽ ከሆነ ከ15 16 ዓመት ወዲህ በወያኔ ዘመንም ሽብርተኛ ተብሎ መፈረጅ እንደ ጽድቅ ይታይ ነበር እንደ ታጋይነት እንደ ህዝብ ተቆርቋሪነት እንደም እንኳን ሽብርተኛ ተብዬ ተፈረጅኩ ሽብርተኛ ተብዬ ተከሰስኩ የሚባል ነገር ሁሉ የመጣበት ሁኔታ ነው ያለው አሁን ፋኖን ሽብርተኛ ብሎ በመፈረጅ አብይ አህመድ የሚያገኘው ፖለቲካዊ ጥቅም ምንድነው የህዝብን ቀልብ የህዝብን ትኩረት አገኛለሁ ነው ምንድነው እስቲ ከዚህ ጀርባ የምታዩ ነገር ያው እንግዲህ ከስር የሚያግዙትን አብረው የሚያጨበጭቡለትን የውጪ ማህበረሰብ ለማማለልና ሽብርተኝነት ያው ሴንሲቲቭ ነው ታውቃለህ ስስ ነገር አላቸው ለሽብርተኝነትና እንደዛ አርጎ የሚፈልገውን ለመጨፍጨፍ የሚፈልገውን ለመግደል ሽብርተኛ ስለሆኑ ነው ፓርላማው ጠቅላላኮ በሽብርተኝነት እንትን ብሏቸው ፈርጇቸዋል ስለዚህ ሽብርተኛ ነው እየተዋጋው ያለው ልክ አሜሪካኖቹ እንግሊዞቹ ከአፍጋኒስታን እና ከኢራቅ ጋር እየተዋጉ እንዳሉት ብሎ ያንን አጀንዳ ይዞ ለመሄድ ካልሆነ በስተቀር ለኢትዮጵያውያን ምንም አይደለም ወደ ተመልሼ መጣበታለሁ አሁንም ወደ ከሃይማኖት ጋር ደግሞ አብሮ ሃይማኖት ለመምታት የተደረገበትን እንቅስቃሴ በጣም የሚገርመው ነገር በጣም ስራዬ ተብሎ የተሰራ ቪዲዮ መሆኑን የምታውቀው በስማም ብለህ ረደው የሚል ነው በስማም ብሎ ሰውን የሚያርድ በኢትዮጵያ ምድር ላይ የለም ምንም ነገር ማንንም የለም ሰውን የሚያርድ በኢትዮጵያ ላይ የለም ይሄ ራሱ እንደው ያስፎግረናል ምናምን ብለውም አልተናገሩም ዝም ብለው ምንድነው ያሉት እዛ አካባቢ ላይ አንደኛ ኦርቶዶክስ ነው ይሄ ሰው የሚለውን ሊቀቡ ፈልገዋል ሃይማኖቷን በተለይ ሸዋ ላይ እንደምታውቀው አብዛኛው ኦሮሞ ሸዋ ላይ ያለ ብዙ የኦርቶዶክስ ነዋሪ ነው ምንድነው የሆነው እዛ አካባቢ ላይ ያለው ማህበረሰብ በማሳቀቅ ከተለያየ አካባቢ ካሪሲ ካያ አካባቢው መተው አንድ ቡድን መስርተውባቸዋል ምን ልበል ቡርዣ ልበል ምን ሀብት አላቸው ንብረት አላቸው ኃይል አላቸው ስልጣን አላቸው በእነሱ ላይ ስልጣን እንዲሰጣቸው የተደረጉ ኦርቶዶክሱን የሚያሸማቅቁ ኦርቶዶክስ የኦሮሞ ሃይማኖት አይደለም ይያሉ በየጊዜው ሲፈልጉ ካህናቱን የሚያስመቱ ቤተክርስቲያን የሚያስቃጥሉ የሚያሳርዱ ብዙ ጥቃቶች እዛ አካባቢ ተደርጎ ኦርቶዶክሱ አንገቱን ሰብሮ ግማሹ እየተፈናቀለ በየጫካው ግማሹ እየተሰደደ ግማሹ ቤተክርስቲያን ተዘግቶበት መሄድ አቅቶት አንገቱን ደፍቶ ነው የሚኖረው በዚህ አጋጣሚ የኦሮሞ ኦርቶዶክስ በጣም በከፍተኛ ላይ ክርስቲያንም በተወሰነ ደረጃ ላይ በብዛት ግን ሸዋ ላይ አካባቢ የሚኖረው የኦሮሞ ኦርቶዶክስ በጣም አንገቱን እንዲሰብር እየተደረገ ነው ቀና ብሎ እንዳያይ እየተደረገ ነው ስለዚህ እዛ ቦታ ላይ ያለው ኦርቶዶክስ እንደዛ አይነት አቅም ኖሮት ያረጋል ብሎ ማሰብም አይቻልም ኦርቶዶክስ ጠቅላላ እየተመታ ያለበት አካባቢ ላይ ስለሆነ ነው ግን ስክሪፕቱን በደንብ መተንተን ይቻላል አሁን ቲያትር ተማሪ ስለሆንኩ በደንብ ስክሪፕቱን ቁጭ ብለን ብናየው ምን ፈልጎ ማን ምን ተናገረ ምን ጻፈ ለምን ወጣ በዛት ወጣ የሚለውን ማየት ይችላል ግን ከዚህ ጀርባ ላይ የምታየው ዋነኛው ነገር ደግሞ እነዚህ ሰዎች አንደኛ ያው ፋኖን አማራውን ምናምን ማስመታት ሁለተኛው ትልቁ አጀንዳቸው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን መምታት ነው ሁለቱንም በዛ ቪዲዮ ላይ ለማረግ ስክሪፕቱን ሰጥተውናል ቀሽም ስክሪፕት ነው በጣም ያስፎክራል ይሄን ሁሉ ነገር ስራዬ ብለው ሲጨምሩ ስታይ በደንብ አርገው ያንን ነገር ተለማምደው ሪሄርስ አርገው እንኳን እንዳልጨረሱት በደንብ አፋቸው ላይ ያስታውቃልና እሱ ነው ሌላው የፋኖ ምንድነው የኢትዮጵያን ህዝብ አማራውን ፋኖውን በድሮን በላይ በሰማይ ላይ ምንም አይነት የጦርና ምን ህግ በሌለበት ሁኔታ መጨፍጨፍ ነው የሚከብደው ለአማራ ህዝብ መጨፍጨፍ ነው የሚከብደው ወይንስ እንትን የሚለው የሚያሳዝነው ወይስ እዛ ቁጭ ብለው ተሰብስበው እንቅልፍ እየተኙና እየተሳሳቁ ያጨበጨቡ የሚወጡት እነዛ ድንዙዝ የተወካዮች ምክር ቤት አባላት ፍረጃ ነው የሚያሳስበው ሊያሳስበው አይችልም ምክንያቱም እነዛ ሰዎች እኮ እዛ ቦታ ላይ ቁጭ ብለው በጣም ብዙ ሰዎች ከአካባቢያቸው እየተለቀሙ ኮንበራቸው አጠገብ ለምን ጥያቄ ጠየቃችሁ ተብለው ሲለቀሙና ክርስቲያን ደሳለኝ ሌሎችም ሲመቱ ዞር ብሎ ያልተናገሩ ናቸው
ኧረ መከሰስ መብቱ አልተነሳ ምናምን ማለት አይችሉም። በኋላ እስር ቤት ያ ሁሉ መከራ ዋጋ ደርሶባቸው በሉ አሁን ያለመከሰስ መብቱን ደግሞ እናንሳ እጅ አውጡ ሲባሉ ግር ብለው እጅ የሚያወጡ ድንዙዝ የሞቱ ናቸው። እነዚህ ሰዎች አሁን ወጥተው ፋኖን በአሸባሪነት አወገዙ አላወገዙ ምንድን ስለሆኑ ምን የትኛው ክብራቸው የትኛው ስልጣናቸው የትኛው የአይምሮ አቅማቸው ነው ለእንደዚህ አይነት ምን ነው? ይሄን ስል በዛ ውስጥ ኢትዮጵያኖች ሰዎች የሆኑ ሰዎች የሉ ማለት አይደለም። አብዛኛው ግን ሰው ቢሆን ኖሮ ይሄ ሁሉ ግፍ በኢትዮጵያ ላይ ይሄ ሁሉ ግፍ በአገሪቷ ላይ ይሄ ሁሉ የድሮን ጭፍጨፋ በአማራ ላይ በህፃናት ላይ ሳይቀር በቢሲ ላይ ብትለው በኢንተርናሽናል የሂውማን ራይት ኦርጋናይዜሽኖች ብትየው በዛ ሁሉ ወጥቶ እነሱ ብቻ ዝም ብለው ይሁን ይደረግባቸው ያሉ ሰዎች ናቸው። እነዚህ ሰዎች ተአሉ አላሉ ምን እንዳይመጣበት ነው። የኢትዮጵያ ህዝብ የአማራ ህዝብ በተለይ ኢትዮጵያ ህዝብ በደቡቡ በሰሜኑ በምኑ እያለቀ ነው። በረሃቡም ብትለው በጦርነቱም በመፈናቀሉም እያለቀ ነው። የአማራ ህዝብ አሁን የሚያሳስበው ነገር እንዴት አርጌ ነው ልጆቼን ከሞት ማድነው? ከድሮን ጭፍጨፋ እንዴት ነው የማድነው? እንዴት አርጌ ነው እቺን ቀን የምሻገረው? በመኖርና ባለመኖር መሃል ሆኖ እየተናነቀ ያለ ማህበረሰብን እነዚህ ሰዎች አሸባሪ አሉት አላሉት ዜናውም ላያየው ይችላል። ዜናውንም አያየው ቢሰማም ደንታ የለውም እና ምንም የሚመጣ ነገር የለም ከውጪ ለሚረዷቸው ለወዳጆቻቸው ብቻ ለማሳመን ያንን ቀብቶ ዜና ላይ ለማውጣት ካልሆነ በስተቀር ይብሳል እንጂ የሚመጣ ነገር የለም። ነገሩ እየባሰ ነው የሚሄደው። ስለዚህ አሸባሪ ስትለው ደግሞ የአሸባሪ ተግባርም እንዲፈጽም እያረከው ነው። ግን ይሄንን ደግሞ ማያረግበት መርህ አለው፣ ሃይማኖት አለው፣ ህግ አለው እዛ አካባቢ። ስለዚህ እነሱ በሚፈልጉበት የወንበሬነት ተግባር ላይ ሳተፍ ይችላል። ግን ይሄ ሁሉ ድራማ በዋናነት እኔ ከሱ በተጨማሪ አንደኛ የውጭውን ማህበረሰብ ለማሳመን ነው። ሁለተኛው ግን የኦሮሞ ህዝብ ተነስቶ ከአማራ ጋር የአማራ ህዝብ ተነስቶ ከኦሮሞ ህዝብ ጋር እንዲጨፋጨፍ የሚደረግ ነው። ይሄንን እንግዲህ የማይነቃ ካለ ኪሳራው ከፍ ነው። ቅድም እንዳልከው ነው የኦሮሞ አክቲቪስቶች ትላንት በብዙ ጽንፈኝነት ምናቃቸው ወጥተው ውሸት ነው ብለዋል። መቼም ኢትዮጵያ መጨረሻ ላይ እርስ በርስ ህዝብ ሊያልቅ ሲል ይነሳል፣ ሊሆኑ ነገሮች ይነሳሉ። ውሸት ነው ብለውታል። ራሱ የኦሮሞ ህዝብ የሚከተላቸው ወጣቶቹ የሚከተላቸው ሰዎች ነስቀል ጋቢሳ ደጃዋር ሌሎቹን ወጥተው ውሸት ነው ተጠንቀቅ ብለውታል። አደጋውን ስለሚያውቁት ማለት ነው። ስለዚህ ይሄ ከሽፏል። አሁን በሌላ መልኩ ሌላ ምን ይመጣል ብለን ነው ማሰብ ያለብን። መታሰብ ያለ ፈረንጆቹ ለውጪ በተለይ ለምዕራባውያን መንግስታት ነው ይሄ ፍረጃው የሚለውም ነገር ብዙም የሚያዋጣው ብዙም የሚያስኬደው አይደለም። ህወሓትንና ሸኔንም ፈርጆ ፈረንጆቹ ምዕራባውያን መንግስታት ከህወሓት ጋር ሲሰሩ ነበር። ህወሓትን ከዛ ከመቃብር አውጥተው እስከ ፕሪቶሪያ ድረስ እንዲሄድ ያደረጉ ፖለቲካዊም ወታደራዊም አቅም እንዲኖሩ ያደረጉት ፍረጃው ከመጣ በኋላ ነው። ስለዚህ አብይ አለ አላለ እነሱ ዝም ብለው ያንን የሚቀበሉና የሚከተሉ አይደሉም። በደንብ ነገሩን የሚመረምሩ ናቸው። ስለዚህ በዛም በኩል የሚያስኬድ አይደለም። እነሱ ያውቁታል። ከአብይ ባልተናነሰ የኢትዮጵያን አጠቃላይ ወጪ ገቢ ጓዳ ጉርጓዳውን በሙሉ በርብረው የሚያውቁ ስለሆነ በአብይ ፍረጃ እነሱም ያን አይነት አቋም ይዛሉ ማለት የሚቻል አይደለም። ያልሽው የሚያሰጋው ምናልባት በኦሮሞና በአማራ መሃል ግጭት ለመፍጠር የሚለው ነው። ትንሽ በስሜት የተነዱ ነገሩን ሳያላምጡ እንደው ሆ ብለው የሚወጡ አንዳንድ አሁን እንደ ዩኒቨርሲቲ ተማሪዎች ያየናቸው አንዳንድ ቦታዎች አሉ። ያም በብልጽግና በኦሮሚያ ብልጽግና የተቀነባበረ እንደሆነ ከ2-3 ቀን በፊት በየዩኒቨርሲቲው ያሉ የብልጽግና ሴሎች ተነግሯቸው ተዘጋጅተው ያዘጋጁት ድራማ ትዕይንት መሆኑን ይሄ በየጊዜው የሚነገር ነው። አሁንም በስፋት እየወጣ ያለ ጉዳይ ነው። ምናልባት እነሱ በስሜት ተነርተው ሊፈጽሙ የሚችሉት ነገር ካለ እሱ ሊያሰጋ ይችላል። እንደሰማነው ከሆነ በአንዳንድ ቦታዎች ላይ የተወሰነም ግድያ አለ። በደንብ ተጣርቶ እስኪመጣ ድረስ እየጠበቅን ነው። ወደ 12 ሰዎች በሐረርጌ አካባቢ እንደዚሁ ተገለዋል የሚል ነገር ሰምተናል። ከዚሁ ጋር በተያያዘ ይሆን በሌላ ጉዳይ እሱ ማጣራት የሚገባ ነገር ነው። ቀደም ሲል ያልሽው አለ ዋናነት ተገድላል ፋኖ እየመጣብ ነው የሚለው የተፈለገው ሰራዊት ምልመላ ላይ ሰፊ ዘመቻ እያካሄደ ነው። በቁጭት እየሄዱ አይደለም። የኦሮሞ ወጣቶች በግድ ታንቀው ነው ወደ ማሰልጠኛ ካምፖች እየተወሰዱ ያሉት። ይሄው እያየን ነው። በግድ ይገባሉ። እጃቸውን እንደው ለፋኖ እስኪሰጡ ድረስ ነው መንገዱን እየፈለጉ ስልክ እየደወሉ ኑና ውሰዱን ወይም